በጣም ትልቅ ከሚባሉ ነዳጅ አምራች ወይም ደግሞ ነዳጅ አቅራቢ ኩባንያዎች ለምሳሌ እንደነ ሼል፣ ሼልን የማያውቀው የለም በዓለም ላይ። እንደነ እኛ ጋር አሁን ብሪቲሽ ፔትሮሊየም፣ እንደነ ኤክሶ ሞባይል፣ ቼቭሮን ምናምን የሚባሉ አሉ አይደል? አጂፕ፣ ቶታል። እነዚህ ካምፓኒዎች እነዚህ ኩባንያዎች የሚያደርጉትን በደል መደበቅ እኮ አይደለም፣ ጭራሽ በሚዲያ እንዲነገር ያደርጋሉ። በሚዲያ ላይ ስንት እንዳተረፉብን እንግዲህ ያስቡት። እያንዳንዱ ዓለም ላይ የምትኖሩ ሀበሾች ይህ የምነግራችሁን ነገር መቼም የማያውቅ የለም። ነዳጅ ምን ያክል እንደተወደደ። ነዳጅ ደግሞ ተወደደ ማለት እያንዳንዱ ዓለም ላይ ያለው ምርት ተወደደ ማለት ነው። ምክንያቱም ያለ ነዳጅ የሚሰራ የሚንቀሳቀስ ነገር የለም። የዛሬ ዓመት ለምሳሌ 2025 መጀመሪያውን ኳርተር 4 ቦታ ከፋፍለ ነው ያመቱ ማለት ነው። የመጀመሪያውን ኳርተር ምርት ትርፋቸውን 1.5 ቢሊዮን ዶላር ትርፉን ነው ከውጭ ገቢ የብሪቲሽ ፔትሮሊየም ያተረፈው። እንግዲህ 2025 ላይ ያኔ ዩክሬን ጦርነት እያለ ማለት ነው። እስካሁንም አለ አይደል? አሁን በዚህ ዓመት ከጃንዋሪ ፌብሩዋሪና ማርች የመጀመሪያውን ኳርተር 2026 3.2 ቢሊዮን ዶላር ትርፍ ነው መነግራችሁ አተረፍኩ ብሎ በኒውስ ይነገራል። እያንዳንዳችሁ ማየት የምትችሉት እስቲ ጉግል አድርጉና በዚህ ዓመት ሼል የመጀመሪያውን ኳርተር በ3 ወር ውስጥ 6.9 ቢሊዮን ዶላር ያተረፈው ትርፍ ነው የምነግራችሁ። 6.9 ቢሊዮን ዶላር ማለት ቢሊዮን ሚሊዮን እንዳይመስላችሁ። በጣም በጣም ብዙ ብር ነው። በጣም ብዙ ሀብት ነው የሚወስዱብን ከእያንዳንዳችን ኪስ ውስጥ የሚወስዱብን ያሉት። ይሄ ምንድነው? ጦርነቱ ደግሞ እንዲነሳ ራሱ እነሱ ሄደው ሎቢ ያደርጋሉ። የዌስተርን መንግስታት ውስጥ በየፓርላመንቱ ሄደው ሎቢ ማለት ብር እየከፈሉ ጦርነት እንዲነሳ ችግሮች እንዲፈጠሩ የሚያደርጉት እነሱ ናቸው ራሳቸው። ምክንያቱም የሚገርም እኮ ነው። እንደው አሁን ለምሳሌ ቤቲንግ የሚባል ነገር አለ። ይሄ ውርርድ ቁማር ነው የምለው። ቁማር ማለት ነው ሼር ይገዛል ይሸጣል። ሄጅ ፎንድ የሚባል ማርኬት አለ፣ ገበያ አለ፣ እየተገዛ ይሸጣል። ምርት ይሸጣል፣ ስም ይሸጣል። እንዲሁ ዝም ብሎ ወሬ እንትና ወይ ደግሞ ይሄ ካምፓኒ እንደዚህ ሊያደርግ ነው፣ ቴስላ የዚህ አይነት መኪና አውጥቶ ትርፍ ሊያተርፍ ነው ተብሎ ይሸጣል። እሱ ወሬ አሁን የምንተዳደርበት ዓለም ወይ ደግሞ የምንኖረው ህይወት የሚሸጠው ወሬ ራሱ ገና ለገና ዜና ይሸጣል። ያንን ዜና ደግሞ ቀድሞ ያወቀ በጣም ብዙ ትርፍ የሚያገኘው። አሁን ለምሳሌ ጦርነቱ የኢራኑ ጦርነት ነገ ሊቆም ነው እና ልናቆም እየተሰናገር ነው ሲል አይታችኋል። የነዳጅ ዋጋ በአንድ ጊዜ ይወርዳል። ያንን ከማለቱ በፊት ለምሳሌ ነገ አሁን ዛሬ ማታ ፕሬዚዳንት ትራምፕ የሆነ ንግግር እንደዚህ ብሎ ሊናገር ነው፣ ጦርነቱ ለመቆም እየተቃረበ ነው ብሎ ሊናገር ነው ብሎ የሚያውቁት ሰዎች እዛው አካባቢ ያሉት ማለት ነው ይወጡና ማታውን ይገዛሉ፣ ውርርድ ውስጥ ይገባሉ ማለት ነው። ቤት ያደርጋሉ። ነገ ነዳጅ እንትኑ ስለሚቀንስ ነገ የነዳጅ ዋጋ ይቀንሳል ብለው መሀት ብር ያስይዛሉ። ልክ በነጋታው ሲቀንስ መሀት ትርፍ ያተርፋሉ ማለት በጣም ብዙ በቢሊዮኖች የሚቆጠር ትርፍ ነው ሲወጣ የሚታየው። ማን እንደሚወጣ ማን እንደሚበላው ይታወቃል፣ ግን መናገር አይቻልም። የቢዝነስ ሴክሬት ተብሎ አይነገርም። ባለፈው 2001 ላይ የኒውዮርክ ላይ እና እንትን አውሮፕላኖች ወድቀው ቴሮሪስቶች ያፈነዱ ጊዜ እንደነገ ሊወድቅ ሴፕቴምበር 11 ማለት ነው 2001 ላይ እንደነገ አውሮፕላኖቹ ሊወድቁ እንደ ዛሬ ማታ ቤቲንግ ያደረጉ ሰዎች ነበሩ። ነገ የአውሮፕላኖች ሼር ይወድቃል ብለው እነማን እንደሆኑ ይታወቃል፣ ግን በይፋ መናገር አይቻልም። የቢዝነስና የማርኬት ሴክሬት የሚባል አለ። በሱ የተያያዘ ነው፣ ይሸፈናል። እንደዛ አድርገው በቢሊዮን የሚቆጠር ሀብት የሰሩ ሰዎች አሉ። ሴፕቴምበር 11 ላይ መንግስት ያውቀዋል፣ ኤፍቢአይ ያውቀዋል፣ ሲአይኤ ያውቀዋል። መናገር ግን አይቻልም፣ ማውጣት አይቻልም። እነማን እንደሆኑ ማን እንደሆነ ግለሰቦች፣ ድርጅቶች ይታወቃል። ያውቃሉ ማለት ነው ነገ አውሮፕላኖቹ እንደሚወድቁ ያውቃሉ ማለት ነው። ነገ አቶ ትራምፕ ማታ ያንን እንትን እንደሚጽፍ
የቬኔዙዌላን ፕሬዚዳንት ለማውረድ ሲሄዱ ከሚሄዱት ሰዎች መካከል በጣም ብዙ ቁማር ማለት ይህንን ቤት አድርገው አስይዘው ብር ማለት ነው ነገ ፕሬዚዳንቱን እና ይወርዳል የአሜሪካን ወታደሮች ሄደው ፕሬዚዳንቱን ያወርዳሉ ብለው አስይዘው ወደ 400,000 አንድ ወታደር ብቻ አሁን ሂዱና አንብቡት የተያያዙ አሉ ወታደሮች ማለት ላይ ያሉ የውስጥ ሚስጥር የሚነገራቸው አንዱ ነው የተያያዘው በጣም ብዙ አሉ ያተረፉ ማለት ነው ግን የቢዝነስ ሴክሬት የቢዝነስ ሚስጥር ስለሆነ አይነገርም ተብሎ እኮ ቁማር ዓለም ውስጥ ነው ያለነው አሁን እኮ ያለው ጦርነት እኮ ቁማር እኮ ነው አሁን ጭራሽ ማሸነፍ ስላቃታቸው ያንን ነዳጅ ለመውሰድ ነበር እንትን ያሉት ስላቃታቸው ቁማር ጀምረዋል ነገ ሊቆም ነው አይ ላፈነዳው ነው በቃ ነገ ሄጄ ላፈነዳው ሲል ነዳጅ ዋጋ ነገ ስለሚወጣ ብለው ያስይዛሉ እየሄዱ በነጋታው የነዳጅ ዋጋ $120 በባሬል ሲሆን እነሱ ማሃት ገንዘብ ይበላሉ ማለት ነው የቁማር ዓለም ውስጥ ነው ያለነው ኩላክ